መቼም ስለ ወባ ሰምተዋል። በየዓመቱ ከ400 ሺህ በላይ ሰዎች በወባ ትንኝ አማካኝነት በሚመጣው በሽታ ይሞታሉ። በወባ ምክንያት በእያንዳንዱ ደቂቃ በዓለም ዙሪያም የአንድ ሕፃን ሕይወት ያልፋል። መንግስታት በቢሊዮን የሚቆጠር ገንዘብ አውጥተዋል። ሳይንቲስቶች ለ10 ዓመታት ጥረዋል። ነገር ግን በሽታውን መግታት ጨርሶ የማይቻል መስሎ ነበር። ታዲያ ግን ሳይንስ በመጨረሻ ክትባት ሰርቷል። R21 የተባለው አዲሱ ክትባት ከዚህ ቀደም ማይቻል ይመስል የነበረውን ተአምር እያደረገ ይገኛል። ለመሆኑ ይህ ክትባት እንዴት ነው የሚሰራው? ይህ ክትባት በሰውነታችን መከላከያ ስርዓት ላይ ያለውን ተጽዕኖ ለመረዳት መጀመሪያ ወባ በሰውነታችን ውስጥ እንዴት በረቀቀ መንገድ እንደሚሰራ ማወቅ ያስፈልጋል። የወባ ትንኝ ወይም ሴታኖስ ፍለስ ሞስኪቶ በምትነክስበት ጊዜ ፕላዝሞዲየም የተባለው ጥገኛ ተዋሲያን ወደ ደም ውስጥ ይገባል። ይህ ተዋሲያን በደም ውስጥ ዝም ብሎ አይቀመጥ፣ ወዲያውኑ በፍጥነት በቀጥታ ወደ ጉበት ይጓዛል። እዚያ ተደብቆ ራሱን ያባዛል፣ ያስፋፋል። አንዴ ከጉበት ወደ ደም ሲመለስ ግን በታማሚው ላይ ከፍተኛ ትኩሳትና ከባድ ህመም ያስከትላል። እስካሁን ድረስ ትልቁ ችግር የሰውነታችን በሽታ የመከላከል አቅም ይህንን ተዋሲያን በጊዜ ደርሶ ማጥፋት አለመቻሉ ነበር። ነገር ግን አዲሱ R21 የተባለው ክትባት በህፃናት ደም ውስጥ የሰውነት መከላከያ አቅም አነቃቅቶና አጠናክሮ ይጠብቃል። ክትባቱ የተራቀቁ አንቲጅኖችን ወይም የተዋሲያኑ መለያዎች ይጠቀማል። በዚህም ምክንያት ትንኛዋ ልክ እንደነከሰች የፕላዝሞዲየም ተዋሲያኑ ወደ ጉበት ገብተው ራሳቸውን ሳያባዙና ሳይሸሽጉ በፊት አስቀድሞ በደም ውስጥ ያጠፋቸዋል። የዚህን ክትባት ሙሉ መከላከያ ለማግኘት ህፃናት በ6 በ7 በ9ና 15 ወራት የዕድሜ ክልላቸው ላይ 4 ጊዜ መከተብ አለባቸው። እዚህ ጋር አንድ ትልቅ ነገር ያስተውሉ። ክትባቱ ከወባ ቢጠብቅም ወባ 100% አይከላከልም። ሆኖም ግን በወባ ምክንያት የሚመጣን ከባድ ህመምና የሆስፒታል መተኛት ፍላጎትን አብዝቶ ከመቀነሱም በላይ አጠቃላይ የህፃናት ሞትን በ13% ይቀንሳል። በኢትዮጵያ የክትባት ስርጭቱ እጅግ ቀልጣፋ ከመሆኑ የተነሳ በጣም ተጋላጭ የሆኑ ተፈናቃይ ወገኖችን ጭምር መድረስ ችሏል። ሀገራችን ከ186 ሺህ በላይ የመጀመሪያ ዙር የR21 ማትሪክሴም የወባ ክትባቶችን በቀጥታ ወባ ወደ ተንሰራፋባቸው ቦታዎች አሰማርታለች። በዓለም አቀፍ ደረጃ ልዩ የሚያደርገው ደግሞ ይህንን ክትባት ከ12 ሚሊዮን በላይ የኬሚካል የተነከሩ የአልጋ ጎበሬዎች ስርጭት ጋር ጎን ለጎን በአንድ ጊዜ መስጠቷ ነው። እርሶስ ወባ የበዛበት አካባቢ ነው የሚኖሩት? እንግዲያውስ ክትባቱ በአቅራቢያው በሚገኙ የጤና ተቋማት መኖሩን ያረጋግጡ። ከክትባቱ ጎን ለጎንም አሁንም ቢሆን በአጎበር መተኛትና አካባቢውን ማጽዳት እጅግ አስፈላጊ ነው። ሁላችንም ከተባበርን ወባ የሌለባት ኢትዮጵያን የምናይበት ቀን ሩቅ አይሆንም። ይህ ትምህርታዊ መረጃ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህንን ትምህርታዊ መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።